አሰላሙ አሌይኩም ወረህመቱላህ ወበረካቱ። ዲና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የመጣሁት ውድ እህቶቼ በአረብ ሀገር ላይ ያላችሁ ኢትዮጵያ ቤት የተሰራ ቤት የእንጨት ቤት የምትገዙ ውድ እህቶቼ ማለት ነው ጥንቃቄ እንድታደርጉ ነው ማለት ነው። አሁን በፎቶ ላይ አስገባላችኋለሁኝ። ሌላ ኪሳራ ውስጥ እንዳትገቡ መጠንቀቅ አለባቸው ማለት ነው። አንዲት እህት የምትላለች ብዙ አመት ነው አረብ ሀገር የቆየሁት፣ ወላኪን ግን የገዛሁት የእንጨት ቤት ነው። ሁሉ ነገር ጥንቅቅ ያለለት ያው ፍራሽ ብቻ ይዞ መግባት እንጂ ሌላ ነገር የሚያስፈልገው ነገር የለም። ብዙ ሚሊዮኖችን ያወጣሁበት ትላለች። የተላከልኝ በፎቶ ነው ህጃ ያገኘሁት ግን እንትኑ የምንድነው የተመረገው ምርግት ወልቆ እንጨቱ ዘልቆ ነው ያገኘሁት ትላለች ማለት ነው። እና ዛሬ ሰው መተማመን ቀርቷል ማለት ነው። ጥንቃቄ እንድታደርጉ አሳስባችኋለሁ ማለት ነው። ከቻላችሁ ራሳችሁን ችላችሁ ያኔ ቀለል ያለች ቤት መስራት ከቻላችሁ በብሎኬት ብታደርጉት፣ የማይሆንላችሁ ከሆነ ደግሞ ከጉልበታችሁም ከገንዘባችሁም እንድትጠነቀቁ የሚያደርጉ ብዙ ነገሮች አሉ ማለት ነው። መተለን ኮንዶሚኒየም ቤት መግዛት ሊሆን ይችላል። ኮንዶሚኒየም ቤት ከገዛችሁ እንደዚህ አይነት አደጋ ላይኖረው ይችላል። አላሁ አለም። ያን መቼም አላህ ካመጣው ሁሉም ነገር በሰው እጅ የተሰራ ነገር እንዲህ ያለ ነገር አይሆንም ማለት ከባድ ነው ማለት ነው። ሁሉም ያላህ ነው፣ ግን ደግሞ ከብዙ በጥቂቱ ይሻላል ብዬ አስባለሁ ማለት ነው። የእንጨት ቤት የይድረስ ይሰሩትና አገራችን ያው ከአመት እስከ አመት ሁልጊዜ ዝናብ ስለሆነ ይበሰብሳል ማለት ነው። እንጨቱን ይጣመማል እና ፎቶ ብቻ እያያችሁ ቤት ባትገዙ ብዬ እመክራችኋለሁ ማለት ነው። አላህ ሱብሃነ ወተዓላ እየለፋንበትን ከኪሳራ አላህ ይጠብቅልን። እኛንም ጉልበታችንንም ህይወታችንን የምንኖርበት የተመቸን ብሎ አላህ ይስጠን። ብዙ ተንገላተናል፣ ብዙ ለፍተናል። አሰው ሀገር የመዳን ፊት ገርፎን ያመጣነው ገንዘብ እንደዚህ ደግሞ ባልባሌ ሆነልኝ ብለን ባሰብነው ነገር ሳይሆን ሲቀር ኪሳራ ውስጥ ስንገባ በጣም ያናድዳል ማለት ነው። እና አላህ ሱብሃነሁ ወተዓላ ይጠብቃችሁ ከእንደዚህ አይነት ሙሲባ ማለት ነው። አላህ ሀገራችንን ሰላም ያደርግልን፣ ህዝባችንንም ይጠብቅልን። የምንሰማው ሁሉ አላህ ኸይር ያደርግልን። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሰላማችሁ ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።